ፕሮጀክቱ እንግዲህ ከጥር 2015 ጀምሮ ነው ወደ ተግባር የገባው። ከዛ ጊዜ ጀምሮ በእያንዳንዱ ቀበሌ መሰረት በማድረግ በርካታ የልማት ስራዎችን ሰርቷል። ትልቅ አንደኛ የትምህርት ቤትን ችግር የፈታ ፕሮጀክት ነው። እንደኛ ቀበሌ የውሃ ግንባታ ተሰርቷል፣ የመንገድ ግንባታ ተሰርቷል። እንደገና ደግሞ ትምህርት ቤቶች ብዙ ትምህርት ቤቶች ገንብቷል። የዳባት ወረዳም ከተማም በፕሮጀክት ፍሰትም ከፍተኛ የፕሮጀክቶች ስላሉ የፕሮጀክቶቹ ብዛት ብቻ ሳይሆን ደግሞ የፕሮጀክት አፈጻጸማችንም እጅግ በጣም የተሻለ ነው። በሰሜን ጎንደር ዞን በዳባት ወረዳና ከተማ አስተዳደር ለዓመታት ማህበረሰቡ ሲያነሳቸው የቆዩ የልማት ጥያቄዎችን ለመፍታት ጥረት ሲደረግ ቆይቷል። በመንግስት በጀት በማህበረሰብ ተሳትፎና ከአጋር ድርጅቶች በተገኘ ድጋፍ ከ1 ቢሊዮን ብር በላይ ወጪ 132 ፕሮጀክቶች ተጠናቀው ወደ ስራ ገብተዋል። ከልማት ስራዎች መካከል የጤና ተቋማትና የትምህርት ተቋማት ግንባታ፣ የመንገድና የንጹህ መጠጥ ውሃ ፕሮጀክቶች ግንባታ ዋና ዋናዎቹ ናቸው። አስተያየታቸውን የሰጡ የአካባቢው ነዋሪዎችም የተጠናቀቁ ፕሮጀክቶች በሚሰጡት አገልግሎት ማህበረሰቡ ተጠቃሚ መሆኑን ተናግረዋል። ስሜ አስማራ ታፈረ እባላለሁ። አብጠራ ቀበሌ። በእኛ በቀበሌያችን ብዙ ተቋማትን ገንብቶልናል። እንግዲህ ከኛ ከገነባቸው ወደ 4 ተቋማት ገንብቷል። በተቋማት ደረጃ 2 ትምህርት ቤት ገንብቷል። 4 ክላስ ያላቸው ወደ 8 ክላስ ማለት አንዱ ወደ 2 አድጓል። አሁን ዘንድሮ 8 ሆኗል። ወደ 12 ክላስ በትምህርት ቤት ደረጃ ተገንብቶልናል። አንድ የእንስሳት ክሊኒክ ተገንብቶልናል። አንድ ብሎክ 4 ክላስ አለው። አንድ የቀበሌ ኤፍሲቲም አለን። ዘመናዊ ኤፍሲቲ ነው። እሱም በግንባታ ላይ ነው ያለ እና በፕሮጀክት በተቋም ደረጃ 4 ተቋማት የገነባበት ሁኔታ አለ። እንግዲህ እነዚህ 2 ተቋማት አገልግሎት ጀምረዋል። 2 በዚህ ዓመት የሚገነቡት ደግሞ 2 ብሎክ ትምህርት ቤት እና አንዱ ግን በስራ ላይ ያለ ተቋም ነው። እንግዲህ በዚህ ላይ ትልቅ አንደኛ የትምህርት ቤትን ችግር የፈታ ፕሮጀክት ነው። ልጆችን ሳቢ አድርጓል። ደህንነቱን የጠበቀ ሆኗል። ዘመናዊ ትምህርት ቤት ሆኗል። ስለዚህ አሁን የትምህርት ቤትን ጥራት የጠበቀ ሆኗል። ሲቆራረጥ የነበረውን የተማሪ ተቆራራጭም በደንብ ምቹ ሁኔታ ስለሆነ ሰራሚክም ቀለማቸውም ሁላቸውም ዘመናዊ ስለሆነ በጣም ሳቢ የሆነ ትምህርት ቤትና ህብረተሰቡ ከጠበቀው በላይ ነው እየተደሰተ ያለ። በዚህ ልክ ሁላችንም ተጠቃሚ ሆነናል። እንደ ቀበሌ እንደ አብጠራ ቀበሌ አስሌ ተገኘ ይባላለሁ። የቀበሌ 4 ነዋሪ ነኝ። እንደኛ እንደ ቀበሌ 4 በተለይ ይሄ ድልድይ ትልቅ ድልድይ የተሰራበት አለ። እሱም የከተማ እና ከወረዳ ገጠሮች ጋራ ያገናኘ ትልቅ ድልድይ ተሰርቷል። ይሄ ድልድይ ምንድነው ተማሪዎች ይቸገሩ ነበር። በክረምት እዚህ ውሃ ይሞላል። በክረምት በላይ ዙረው ነው የሚመጡ የነበረ። አሁን ላይ ይሄ በመሰራቱ ኤሌመንታሪና ሃይስኩል አለ። የነዛ ተማሪዎች በዛ ያቋርጣል። እንደገና ደግሞ ጠቅላላ ማህበረሰቡ 2፣ 3፣ 4 ቀበሌዎች በዚህ ሲጓዙ የነበረ በላይ ሲዞሩ የነበረው በዚህ ይመጣሉ፣ ተጠቃሚ ነዋል። ይሄ ፕሮጀክት እንግዲህ ብዙ ተግባራቶችን እየሰራ ነው። በተለይ ግንባታዎች በሰፊው እየሰራ ነው። እንደኛ ቀበሌ የውሃ ግንባታ ተሰርቷል። የመንገድ ግንባታ ተሰርቷል። እንደገና ደግሞ ትምህርት ቤቶች ብዙ ትምህርት ቤቶች ገንብቷል። አጠቃላይ የስራ እድልም እየፈጠረ ነው። ይህ ፕሮጀክት ከመጣ ብዙ የስራ እድል ተፈጥሯል። ስራና እድል ፈጠራ ላይ ብዙ ወጣቶችን እያደራጀ ተጠቃሚ ሆኗል። በግብርና ኢኮኖሚው ብዙ ነገሮች ተሰርተዋል። ለምሳሌ አዳዲስ ዘሮች፣ አዳዲስ ቴክኖሎጂዎች እየቀረቡ ለማህበረሰቡ ትልቅ ጥቅም እየሰጡ ነው። አጠቃላይ ከግብርና ውስጥ ችግኝ ጣቢያ ላይ ይደግፋል። መስኖ ላይ በሰፊው ይሰራል። እነዚህ ለማህበረሰቡ በጣም ትልቅ ጠቀሜታ እየሰጡ ነው።
አጠቃላይ ይሄ የሚሆነው የማህበረሰብን ፍላጎት መሰረት ያደረገ በተለይ ግንባታዎች ሲገነቡ በማህበረሰቡ ፍላጎት ትምህርት ቤት ከፈለገ ትምህርት ቤት፣ መንገድ ከፈለገ መንገድ፣ ውሃ ከፈለገ ውሃ የማህበረሰቡን ፍላጎት መሰረት ያደረገ ፕሮጀክት ነው። አጠቃላይ አሁን በፊት ሰርተናቸው ማናውቅ ትልልቅ ፕሮጀክቶች ይሄ ፕሮጀክት ከመጣ ጀምሮ ግን ብዙ ፕሮጀክቶች እየተሰሩ ነው። ትምህርት ቤቶች ላይ ያለ የነበረ በድንጋይ እንደገና ደግሞ በተፈራረሰ ትምህርት ቤት ሲማሩ የነበሩት አሁን ላይ ዘመናዊ የሆነ ግንባታ ተገንብቶ ተማሪዎች እንደ ልብ እየተማሩ ነው። በብርድ በእንትን ሲሉ የነበረው አሁን ላይ ደህንነታቸው ተጠብቆ የተማሩበት ነው። አጠቃላይ ሁሉን አቀፍ ተግባር እየሰራ በእናቶች ይሰራል። አጠቃላይ በማህበረሰቡ ጠቃሚ የሆኑ አዳዲስ ነገሮችን እየሰራ ስለሆነ ፕሮጀክት በጣም ለኛ ለዳባትም ወረዳውም ለከተማውም ትልቅ ጠቃሚ ያለ ተግባር እየሰራ ስለሆነ እኔ በጣም እናመሰግናለን የሚል ሀሳብ ነው ያለው። የሰሜን ጎንደር ዞን ዋና አስተዳዳሪ ዲያቆን ሸጋው ውቤ የልማት ስራዎችን በአጭር ጊዜ አጠናቆ ስራ ለማስጀመር የተከናወኑ ተግባራት የተሻለ ተሞክሮ የሚወሰድባቸው መሆኑን ገልጸዋል። የዳባት ወረዳም ከተማም በፕሮጀክት ፍሰትም ከፍተኛ የፕሮጀክቶች ስላሉ የፕሮጀክቶቹ ብዛት ብቻ ሳይሆን ደግሞ የፕሮጀክት አፈጻጸማችንም እጅግ በጣም የተሻለ ነው። ሁለቱም ከተማ አስተዳደሩም ወረዳውም በፕሮጀክት አፈጻጸማቸው የተሻሉ ስለሆኑ ከሌሎች በዞናችን ካሉ ወረዳዎች በአፈጻጸማቸው የተሻሉ በመሆናቸው ዞናዊ የፕሮጀክት ምርቃት ፕሮግራሙ በዳባት ማዕከል እንዲሆን ያደረግንበት መሰረታዊ ምክንያቱ ይህ እንደሆነ መያዝ መቻል ይጠበቅበታል። በጥቅል ተወስዶ ሲታይ የፕሮጀክት አፈጻጸማችን በብዙ መልኩ ሰፊ መሻሻል እየታየበት ያለ ከመሻሻሉም በላይ በየጊዜው የተሻለ ሀብት መጠቀም በመቻላችን ተጨማሪ ፕሮጀክቶች እንዲመጡ እድል የፈጠረበትና እነዚህ ካፒታል ፕሮጀክቶችም በስፋት የከባቢውን የልማት ክፍተት ከመሙላት አኳያ ሰፊ እድል የፈጠሩ ናቸው። በዋነኛነት ፕሮጀክቶቻችን በስፋት እየተሰሩ ያሉት ትምህርት ላይ፣ ጤና ላይ፣ እንስሳት ሀብት ልማት ላይ እንዲሁም የግብርና ዘርፉ ላይ በመሆናቸው በተለይ የመስኖ ፕሮጀክቶቻችን እጅግ በጣም የአርሶ አደሩን የመልማት አቅም በእጅጉ እየጨመሩ የመጡበት ከዛም በተጨማሪ በተወሰነ ደረጃ የስራ እድል ፈጠራ ስራውን ውጤታማ ለማድረግ ስራ አጦችን የተሻለ ስራ እድል እንዲፈጠርላቸው ለማድረግ የሼድ ግንባታዎችም በስፋት እየተሰሩ ያለበት ሁኔታ አለ። ስለዚህ እነዚህ ፕሮጀክቶች ከመቼውም ጊዜ በላይ የህዝቡን የልማት ክፍተት በመሙላትና ህዝቡንም ተጠቃሚ ከማድረግ አኳያ ሰፊ መሻሻል እያሳዩ ያሉ ስለሆኑ በዚህ መንገድ የተጠናቀቁትን መርቀናል። በቀጣይ የሚጠናቀቁ አሉ። እነሱም በተጠናቀቁበት ጊዜ እየተመረቁ የሚሄዱ ይሆናል። ከምርቃትን ባሻገር ሁሉም የተጠናቀቁ ፕሮጀክቶች በፍጥነት አገልግሎት እንዲጀምሩ ማድረግ የሚያስችል እንቅስቃሴ ውስጥ እየገባን ያለንበት ሁኔታ ስላለ በአጠቃላይ ፕሮጀክቶቻችን በዚህ ልክ እየተፈጸሙ መንግስትም ከባቢውን ለመቀየር ከባቢው ላይ ያለውን የልማት ክፍተት ሊሞላ በሚችል መንገድ ከፍተኛ ትኩረት ሰጥቶ እየሰራ ያለበት ሁኔታ እንዳለ መያዝ መቻል ይጠበቅበታል። እነዚህን ፕሮጀክቶች ስንሰራ ግን እጅግ በጣም በርካታ ውስብስብ ፈተናዎች ነበሩ። በተለይ የጸጥታ ችግሩ እጅግ በጣም ፈታኝ የጸጥታ ችግሩን ተቋቁሞ ነው አንዳንዶቹ ስራዎች እየተሰሩ ያሉት። ህዝቡ ጭምር ባለቤት ሆኖ ነው እያሰራቸው ያለ በየደረጃ ያለ መንግስት መዋቅር ሲቀጥል ህዝቡ ፕሮጀክቶቹን ለማስፈጸም ተሳትፎ ከማድረግ ጀምሮ ፕሮጀክቶቹ የሚገጥማቸውን እንከን በመፍታት ረገድ በተለይ የጸጥታ ችግር ባለባቸው አካባቢዎች ጭምር ማህበረሰቡ ራሱ ፕሮጀክቶችን ለማስፈጸም በከፍተኛ ደረጃ በቁርጠኝነት እየሰራ ያለበት ሁኔታ አለ። ይህንን የበለጠ ማጠናከር ከቻልን የሰላም ሁኔታችን እንዲመለስ ከሰራ ከባቢውን ለመቀየር የሚያስችል በርካታ የመንግስት ትኩረት ኤሪያ ላይ ተመስርቶ የሚሰሩ በርካታ የልማት ስራዎች ስላሉ እነዚህን አጠናክሮ ለመቀጠል እንደ መንግስት ቁርጠኛ ነን። ህዝቡም በዛ ልክ ከህዝቡ የሚጠበቀውን አበርክቶ በዛ ልክ ይዞ እየሰራ ያለበት ሁኔታ ስላለ አሁን ጀመርን እንጂ አልጨረስንም። ትንንሽ ነገሮችን ነው እየሰራን ያለን። በዞን ደረጃ አሁን በጥቅል ተወስዶ ሲታይ በዚህ ዓመት ስራ ላይ ያሉ ፕሮጀክቶች ከ2.6 ቢሊዮን ብር በላይ ናቸው። ይሄ ማለት ግን የዚህን ከባቢ የልማት ጥያቄ በዚህ ካፒታል ብቻ መፍታት ይቻላል አይባልም። ይሄ አሁን በተሻለ ደረጃ ካለፈው
ሁኔታችን ካለፈው ተሞክሯችን አኳያ የተሻለ ነገር አለ ብለን ብንገመግምም ከዚህ በላይ መስራት ግን ይጠበቅብናል። ከዚህ በላይ ኢንቨስት ማድረግ መቻል ይጠበቅብናል። ህዝቡን ከዚህ በላይ ማንቀሳቀስ መቻል ይጠበቅብናል። ከምንም በላይ ደግሞ ለጀመርናቸው ልማቶች እንቅፋት የሚሆነውን የሰላም እጦት ችግር በዘላቂነት ለመፍታት በየደረጃ ያለን የመንግስት መዋቅርም ህዝቡም አንድ ሆኖ ሰላሙን በመጠበቅ የሰላም ሁኔታውን እያሻሻልን መሄድ ከቻልን የተጀመሩ ልማቶች በሚፈለገው ደረጃ መቀጠል የሚችሉበትና ህዝቡም ከነዚህ ልማቶች የበለጠ ተጠቃሚ ሊሆን የሚችልበት እድል እየሰፋ የሚሄድበት አግባብ ስላለ በዚህ ልክ አቀናጅተን እንሰራለን። በአማራ ክልል ግብርና ቢሮ የስደተኞች ተጽዕኖ ምላሽ የልማት ፕሮጀክት ዋና አስተባባሪ መንግስቱ ድልነሳው ፕሮጀክቱ በአካባቢው የሚገኙትን ዓለም አቀፍ ስደተኞችን መሰረት አድርጎ በ36 ቀበሌዎች ማህበረሰቡን ተጠቃሚ ለማድረግ እየሰራ ነው ብለዋል። ስደተኞች ተጽዕኖ ምላሽ የልማት ፕሮጀክት የዓለም ባንክ ፕሮጀክት ነው። ፕሮጀክቱ በአማራ ክልል በሰሜን ጎንደር ዞን በዳባት ወረዳና ዳባት ከተማ ላይ ስደተኛውንም ስደተኛ ተቀባዩን ህብረተሰብ ሁለቱንም እኩል በኢኮኖሚ ራሳቸውን እንዲችሉና የኑሮ ደረጃቸውን እንዲያሻሽሉ የልማት ስራዎችን የሚሰራ ፕሮጀክት ነው። ይህ ፕሮጀክት በዋናነት በዳባት ወረዳና ዳባት ከተማ ያሉ አጠቃላይ 35 ቀበሌዎችን እንዲሁም በዓለም ዋጭ ስደተኞች ካምፕ ያለውን እንደ አንድ ቀበሌ በመቁጠር በአጠቃላይ በ36 ቀበሌዎች እና ስደተኞች ወደ 25,000 የሚጠጉ የኤርትራውያን ስደተኞች አሉ። የከተማውና አጠቃላይ የገጠሩ ነዋሪ ወደ 195,000 የህብረተሰብ ክፍል አለ። በአጠቃላይ ወደ 220,000 የህብረተሰብ ክፍልን እያገለገለ የሚገኝ የልማት ፕሮጀክት ነው። ፕሮጀክቱ እንግዲህ ከጥር 2015 ጀምሮ ነው ወደ ተግባር የገባው። ከዛ ጊዜ ጀምሮ በእያንዳንዱ ቀበሌ መሰረት በማድረግ በርካታ የልማት ስራዎችን ሰርቷል። የመጀመሪያው እና ዋናው የቀበሌው በዋናነት የምንሰራው የኢኮኖሚ መሰረተ ልማቶችን ማሟላት ነው። በዚህ መሰረት መንገድ ስራዎችን ይሰራል። የህብረተሰብ ጤና ጣቢያዎች ይገነባሉ። እንደገና የእንስሳት ጤና ኬላዎች ይገነባሉ። የውሃ ተቋማትን ገንብተናል። ከዚህ በተጨማሪ የትምህርት ቤቶችን በስፋት ትምህርት ቤቶችን ይገንብተናል። መጋዘኖችን የአርሶ አደሩ አገልግሎት የሚሰጡ መጋዘኖች ተገንብተዋል። በአጠቃላይ እንግዲህ በሁለቱ ዓመት ውስጥ 45 ተቋማት ተገንብተዋል። በዚህ ዓመት ደግሞ 39 ተቋም እንደዚሁ የመገንባት ስራ ተሰርቷል። ስለዚህ በሶስት ዓመት 82 የመሰረተ ልማቶችን እና ተቋማትን፣ ጤና ጣቢያዎችን፣ የውሃ ተቋማትን፣ ትምህርት ቤቶችን፣ መንገዶችን እና የእንስሳት ክሊኒኮችን የመገንባት ስራ ገንብተናል። ስለዚህ እስካሁን ባለው ወደ 82 ተቋማት እየተገነቡ ናቸው። የሚቀጥለውን ዓመት ጨምሮ በአጠቃላይ 92 የመሰረተ ልማት ተቋማት ይገነባሉ ማለት ነው እና ይሄ ለስደተኛ ተቀባዩ ማለት ለዳባት ከተማና ለዳባት ወረዳ ህብረተሰብ በአጠቃላይ በቀበሌ ደረጃ እንዲሁም ስደተኞች ያሉበትን የዓለም ዋጭ የስደተኞች ካምፕ ጨምሮ እየሰራ ያለ ፕሮጀክት ነው። ይሄ አንደኛውና የመጀመሪያው የምንሰራው ከፍተኛውን በጀት የሚይዘው ስራ ነው፣ የመሰረተ ልማት ማሟላት። ሁለተኛው የምንሰራው ስራ ህብረተሰቡ የፕሮጀክቱ ባለቤት እንዲሆን ስራ እንሰራለን። ህብረተሰቡ ፕሮጀክቱን ባለቤት እንዲሆን የማድረግ ስለዚህ እነዛን ስራዎችን ለመስራት የሚያስችል በአጠቃላይ በእያንዳንዱ ፕሮጀክት ይህንን ተግባራዊ የሚያደርጉ የህብረተሰብ ክፍሎችን በማደራጀት ስልጠናዎች ይሰጣሉ። ስለዚህ የስደተኛውና ስደት ተቀባዩ ህብረተሰብ በጋራ እንዲኖሩ የማድረግ ህብረተሰቡን የማግባባት በሰላም፣ በጤና፣ በባህል፣ በቋንቋ እንዲሁም ባኗኗር በአንድ ላይ በህብረት ተባብረው ተናበውና ተረዳድተው እንዲኖሩ የማድረግ የሶሻል ኮሄዥን ስራዎች ይከናወናሉ። ሁለተኛውና የሚሰራው ስራ ነው። በሶስተኛ ደረጃ በኑሮ ደረጃቸው ዝቅተኛ የሆኑ ነገር ግን አቅም ያላቸው መስራት የሚችሉ ሴቶችን በማደራጀት ሴቶችን ላይ እያንዳንዳቸው 50 ሺህ ብር መነሻ ሲድ በኒ በመስጠት እናቶች ራሳቸውን ችለው በኢኮኖሚ እንዲያድጉ የማድረግ ስራ እንሰራለን። በዚህ ዓመት ለ100 እናቶች 5 ሚሊዮን ብር ለእያንዳንዳቸው 50 ሺህ ብር ሰጥተን በበግ እርባታ፣ በፀጉር ቤት፣ በእንስሳት በወተት ላም እርባታና በሌሎች እንዲሰማሩ የማድረግ ስራ ተሰርቷል። ስለዚህ ይሄ እያንዳንዱ ህብረተሰብ በኢኮኖሚ ራሱን የተሻለ እንዲሆን ራሱ እንዲገነባ የማድረግ ስራ እየሰራ ነው የሚገኘው። ሌላ በሶስተኛ ደረጃ የተፈጥሮ ሀብት ልማት ስራ እንሰራለን። እንግዲህ የፕሮጀክቱ ዋናው ትልቁ የመጀመሪያው ኦብጀክቲቭ ህብረተሰቡን የኑሮ ደረጃውን ማሻሻልና የተፈጥሮ ሀብት ልማት ጥበቃን ማስጠበቅ ወይም ማሻሻል ነው እና በዚህ መሰረት የተፈጥሮ ሀብት ልማት ጥበቃ ይሰራል። በእያንዳንዱ ቀበሌ ፕሮጀክቱ ባለባቸው በሁሉም ቀበሌዎች የተፈጥሮ ሀብት ስራዎች ህብረተሰቡን በማስተባበር የመስራት ስራ እናከናውናለን። ከዚህ ጋር ተያይዞ ደን የመጠበቅ የማሻሻል እንዳለ ሆኖ ደግሞ የኦልተርኔቲቭ ኢነርጂ ሶርስ እንደገና እናሟላለን።
በዚህ መሰረት በዚህ ዓመት 48 የባዮጋዝ ግንባታዎችን በአርሶ አደሮች የመገንባት ስራ አከናውነናል። ስለዚህ አዲስ ቴክኖሎጂ ነው። ለዚህ ለወረዳው 48 ባዮጋዞች በእያንዳንዱ አርሶ አደር በ48 አርሶ አደሮች እንዲገነባ አድርገናል። ይሄ እንዳለ ሆኖ የቆጣቢ ምድጃዎችን እናሰራጫለን። በዚህ ዓመትም ከ375 በላይ ቆጣቢ ምድጃዎች ሊሰሩ የሚችሉ የጋራ ፍላጎት ያላቸው ወጣቶችን በማደራጀት ያንን አምርተው ህብረተሰቡ ግማሹን 50% ከፍሎ ፕሮጀክቱ 50% ሸፍኖ የ378 የቆጣቢ ምድጃ የማሰራጨት ስራ ሰርተናል። ይሄ በአጠቃላይ ከተፈጥሮ ልማት ስራ ጋር የተያያዘ ነው። ከዚህ በተጨማሪ የሶላር ፓናሎችን ወደ ክልሉ ወደ ወረዳው እናስገባለን። ሶላር ፓናሎች በትምህርት ቤቶች፣ በጤና ጣቢያዎች፣ በእንስሳት ክሊኒኮች ፍሪጅ እንዲጠቀሙ፣ መብራት እንዲጠቀሙ እና ተያያዥ የኢነርጂ ፍላጎታቸው እንዲያሟሉ የሚያደርግ በ5 ተቋማት በዚህ ዓመት ከሰራነው ስራዎች አንዱ ነው። ይህን እያደረግን እንገኛለን። የዳባት ወረዳ አስተዳዳሪ መርሻ ወረታ በወረዳው ከ600 ሚሊዮን ብር በላይ በሆነ ወጪ 79 ፕሮጀክቶች ተገንብተው መጠናቀቃቸውን ገልጸዋል። ማህበረሰቡ ፕሮጀክቶችን በባለቤትነት ጠብቆ እንዲገለገል የግንዛቤ ፈጠራ ስራ መሰራቱንም አክለዋል። በተለያዩ ጊዜያቶች የተለያዩ የልማት ፍላጎትና ጥያቄዎች ሲቀርቡበት የቆየ ከባቢ ነው። በተለይ በዚህ 2-3 ዓመት በርካታ ፕሮጀክቶች በተለያዩ ባለድርሻ አካላት የሚገነቡበትን እድል አግኝተዋል። ከዚህ ጋር ተያይዞ ምናልባት ክልሉ የገጠመው የጸጥታ ችግር አብሮ እኛንም አካባቢ የፈተነው ቢሆንም የተለያዩ ሜካኒዝሞችን በመጠቀም በተለይ ሀገር ሽማግሌዎችና ሃይማኖት አባቶችን ይዞ በማወያየት ኃላፊነት እንዲወስዱ በማድረግ ኮሚኒቲው ነገ ልማቱ እንደሚጠቅመው ታሳቢ እንዲያደርግ በማድረግ ተጽዕኖ ፈጣሪ የሚባሉ ግለሰቦችን፣ ባለሙያዎችን በማደራጀት በማወያየት በተለይ መንግስት በማይደርስባቸው የጸጥታ ችግር አለባቸው ተብሎ በሚታሰቡት አካባቢዎች ልማት እንዲለማ ለማድረግ የተሞከረበት ሁኔታ አለ። ከዛ ባሻገር የስራ ተቋራጮችን ጭምር በማነጋገር ቀዝቀዝ ያሉትን እንዲጠናከሩ በማድረግ ክፍተት አለብን የሚሉትን በማስተካከል በእንደዚህ ምክንያት ልዩ ትኩረት ሰጠን ለማንቀሳቀስ ሞክረናል። እንግዲህ ዛሬ ለምርቃት የምናበቃቸው በርከት ያሉ ፕሮጀክቶች አሉ። እንደ ወረዳ አስተዳደርም ከተማ አስተዳደሩ ጋር በተቀናጀ መንገድ ነው ለማስመረቅ ዝግጅት ያደረግነው። በተለይ አሁን ዋና የሚባሉ ልማቶች ላይ ትምህርትን ስንወስድ አሁን 39 ብሎክ ባለ 4 መማሪያ ክፍል ትምህርት ቤቶች ተገንብተዋል። 44 ብሎክ መጸዳጃ ቤቶች ተገንብተዋል። አጥር ያለውም አንድ ትምህርት ቤት አለን። እነዚህ ለምሳሌ አሁን በአገልግሎታቸው ስሌት ስንወስደው ለምሳሌ 39 ብሎክ ባለ 4 መማሪያ ክፍል ትምህርት ቤት በሁለት ፈረቃ ቢጠቀሙ ከ21,000 በላይ ተማሪዎችን በዘመናዊ ክላስ ማስጠቀም የሚቻልበት ሁኔታ ይኖራል። ከነዚህ ውስጥ ደግሞ 6 የሚሆኑት ብሎኮች ፈርኒቸር ጭምር የተሟላላቸው ናቸው። ኮምባይን ዴስክ እና የመምህራን ወንበሮች የተሟሉላቸው ናቸው። በገንዘብ ደረጃ ስንወስደው ወደ 248.2 ሚሊዮን ብር ወጪ የተደረገባቸው ናቸው እና በተለያዩ ጊዜያት ልናገኛቸው የማንችል ነገር ግን በዚህ 2 ዓመት ውስጥ 2017 እና 2018 ለፍጻሜ የበቁ ፕሮጀክቶች ናቸው ማለት ነው። ሌላው የሰው ጤና ኬላ እና የጤና ጣቢያ ማስፋፊያዎችን ወስደን በምናይበት ጊዜ 21 የሚሆኑ ፕሮጀክቶች አሁንም የተጠናቀቁበት ሁኔታ አለ። በተለይ ሽፋኑን በማሳደግ ደረጃ የጤና ሽፋኑን ከ65 ወደ 75% ከፍ አድርገውታል የሚል የአፈጻጸም ግምገማ ነው ያለን። ወደ 120.3 ሚሊዮን ብር አካባቢ ወጪ የተደረገባቸው ናቸው ማለት ነው። 6 የሚሆኑት ፕሮጀክቶች የተደራጁ ጤና ኬላዎች ናቸው። ሌሎቹ ማስፋፊያ፣ የባለሙያዎች መኖሪያ ቤት እንደዚህ መሰል ፕሮጀክቶች የተገነቡበት ሁኔታ አለ። ሌላው የእንስሳት ጤና ላይ የእንስሳት ጤና ኬላ አሁንም በ5 ቀበሌዎች 5 ፕሮጀክቶች የተፈጸሙበት ሁኔታ አለ። ይህም የእንስሳትን ጤና ከማሻሻል አኳያ በተለይ ዳባት አካባቢ በእንስሳት ሀብት የአየር ንብረቱም ሀብቱም ስላለ ተጠቃሚ ማድረግ የሚቻልበት ሁኔታ አለ። እዚህ አካባቢ በርከት ያሉ ስራዎች የተሰሩበት ሁኔታ እንዳለ ወስዶ ማየት ይቻላል። ለእነዚህም 58.5 ሚሊዮን ብር አካባቢ በጀት ወጪ የተደረገባቸው እንደሆነ ማየት ይቻላል ማለት ነው። ሌላው የዳባት ከተማ አስተዳደር ከንቲባ ሀብትሸት ሞገስ በበኩላቸው ከ370 ሚሊዮን ብር በላይ በሆነ ወጪ 53 ፕሮጀክቶች ተጠናቀው ለአገልግሎት ክፍት መሆናቸውን ተናግረዋል። በተጨማሪም የአካባቢ ጥበቃና የህብረተሰብ ኑሮ ማሻሻያ ስራዎች በሰፊው መከናወናቸውንም ገልጸዋል። በከተማችን የህዝብ ጥያቄ በዋናነት
በመመለስ ደረጃ የስደተኞች ተጽዕኖ የልማት ፕሮጀክት ከፍተኛውን ድርሻ ይወስዳል። በተለይ ይሄ ፕሮጀክት በሁሉም የከተማ ቀበሌዎችና ባሉን የከተማ ገጠር ቀበሌዎች የህዝብን ጥያቄ መነሻ በማድረግ በርካታ ችግሮችን እየፈታልን ይገኛል። በጣም ለየት የሚያደርገው ደግሞ ይሄ ፕሮጀክት በማህበረሰብ ተሳትፎ ማህበረሰቡ በባለቤትነት የሚሰራው ፕሮጀክት ነው። ምንም ፕሮጀክቱ የገንዘብ ምንጭ ቢሆንም ማህበረሰቡ በራሱ የሚሰራው በፍላጎቱ የሚያስተባብረው የመረጠውን ፕሮጀክት የሚገነባ ፕሮጀክት ስለሆነ ከሌሎች ፕሮጀክት ለየት ያደርገዋል። ቢሆንም ግን እንደ ከተማ ዲአርዲአይፒ ብቻ አይደለም ወይም ደግሞ የስደተኞች ተጽዕኖ ምላሽ ፕሮጀክት ብቻ አይደለም በከተማችን እየሰራ ያለ ሌሎች የልማት ፕሮጀክቶችና ተራድኦ ድርጅቶች እንዲሁም በማህበረሰብ ተሳትፎ በርካታ ፕሮጀክቶችን በችግር ላይ ሆነን በማጠናቀቅ በርካታ የስራ ዕድል ወጣቶች እንዲፈጠርላቸው ተደርጓል። ከሞላ ጎደል የህዝባችን ጥያቄ ከፍተኛ ቢሆንም የህዝባችን ጥያቄ በእነዚህ ፕሮጀክቶች እየተመለሰ ይገኛል። ይሄ በቂ ነው ማለት አይቻልም። ግን በችግር ላይ ሆነን የፈጸምነው ተግባር እጅግ በጣም የሚያበረታታ በተለይ ደግሞ በ2017 እና 18 ብቻ በርካታ ፕሮጀክቶችን አጠናቀን ለምርቃን በማዘጋጀት ለአገልግሎት ክፍት አድርገናል። እንደ ዳባት ከተማ 53 ፕሮጀክት በ2 ዓመት ውስጥ ተጠናቀው አገልግሎት እንዲውሉ ተደርጓል። በወረዳውና ከተማ አስተዳደሩ የተሰሩ የተለያዩ የልማት ስራዎች ዘላቂ እንዲሆኑ ማህበረሰቡ እንክብካቤ ሊያደርግላቸው እንደሚገባም ተገልጿል።